أو زد عليه ورتل القرآن ترتيلا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. يا تجويد تمهرت كفل أسرى هلت ببالفو تمهرتاچين كفل أسرى عندن سناي ينبرو سلا قلقلا يوران نبرا يا مجمريا ممريا ويم ماسكنزبيا ايتن نبرا ياقومنو مالتنو የመጀመሪያው ማስከዘቢያ ወይም ተንቢህ ለማስታወስ ያክል የቀልቀላ ፊደል ከተጨፈለቀ ከሱ ጋር በሚመሳሰለው ወይም ደግሞ በሚዛመድ ፊደል ጋር ከተዛመደ ሱኩን ሆኖ መጥቶ ማለት ነው ቀልቀላ አይደረግም ብለን ይሄንን ነበር አይተናል ማለት ነው ቀልቀላ ቢደረግ ኢድጋምነቱ ይጠፋልና ማለት ነው መጨፍለቁ ይጠፋል ማለት ነው እና ስለዚህ ቀልቀላ እናደርገውም ብለን አይተናል ማለት ነው ሌላው የሁለተኛው ማስገንዘቢያ عند الوقف على حرف قلقلة مشددة شد የሆነ የቀልቀላ ፊደል ላይ በመናቆምበት ሰዓት ላይ እንደ አያ ወይም እንደ ቃል መጨረሻ ሆኖ ሲመጣ በመናቆምበት ጊዜ نحو ለምሳሌ حق وتب الحج أشد የሚሉት ቃላቶች ላይ ስናቆም حق وتب الحج أشد የሚሉት ላይ በመናቆምበት ሰዓት ላይ በዚህ ሰዓት ላይ فإن القلقلة تكون للثاني منهما ቀልቀላው የሚሆነው ለሁለተኛው ፊደል ነው حق ስንል حاقون ነበረ ሁለቱን አንድ ላይ እንግዲህ ቀልቀላ የሚሆነው የሁለተኛው ቁን ያለው ላይ እሱን ነው ሱኩን አድርገን ቀልቀላ የምናደርገው ማለት ነው لأن الأول مدغم يمجمرياو سلمي يتفلق يخرج بالتصادم بين طرفي عضو النطق يمن فيدلون يمناوطابت يا اكال كفلاچن لاي በሁለቱ ጫፎች መካከል በመጋጨት የሚፈጠር ስለሆነ ማለት ነው እሱ وعليه በዚህም ላይ ታዳ فلا أثر للتشديد على وضوح قلقلة المشدد شدا ማድረጉ شدا የተደረገው ፊደል ቀልቀላው መውጣት ላይ የሚፈጥረው ተጽኖ አይኖርም فالقلقلة في الحج مثل القلقلة في بهيج حج ያለው ላይና በሂጅ ያለው ሁለቱም ቀልቀላዎቹ ተመሳሳይ ናቸው ሸዳ ስለሆነ የተለየ ነገር አይኖረውም ማለት ነው እና ሸዳው የሚፈጥረው ተጽኖ የለውም ማለት ነው طيب اخطاء تحدث عند اداء القلقلة قلقلان በመናወጣበት ጊዜ የሚፈጠሩ ስህተቶች ብዙ ጊዜ አብዛኞቻችን የምንሳሳታቸው ስህተቶች ማለት ነው ቀልቀላን በመናወጣበት ጊዜ አንደኛ خلط صوتها بحركة من الحركات الثلاث نحو لقد كان تبتم إبراهيم النزين من دنو يسون دمس بحركة وغار أبرو مقالاك المالتنا كسوستو حركاوች ለምሳሌ لقد كان سنل لقى ያለውጋ ቃፉ ፈትሐ ነው ከዳሉ የዳሉን ሱኩን ለقد እንደዚህ ወደ ፈትሐው የማምጣትና የመጎተት ማለት ነው ወይም لقد كان አይነት لقد ነገር ወደዛ አይነት መውሰድ ማለት ነው ድምጹን መቀላቀሉ ይሄ አንድ ስህተት ነው ማለት ነው ወይም لقد كان ብለን የሱን የሱኩኑን እንደማጥፋት ማለት ነው የሁለተኛው ላይ ቱብቱም ስንል
ቱቡ አይነት ወደ ضማ እሱንም መውሰድ ወይም ቱብቱም ብለን ምንም ቀልቀላው ሳይኖር መቅራት አይነት ወደ ضማው መውሰድ ወይም ኢብራሂም ያለውን ኢብራሂም ብለን በዚሁ አብሮ ድምጹን መቀላቀል የዚህ አይነት ነገር ሊፈጠር ይችላል ወይም ኢብራሂም ሊል ይችላል እነዚህ ስህተት ናቸው ማለት ነው እነዚህ መጠንቀቅ አለብን ሌላው ختم صوتها بهمزه ድምጹን በሐምዝ መጨረስ ወይም የመጨረሻ ድምጹን ሐምዝ ማድረግ ለምሳሌ لقد ያለው ላይ عفوا احد ያለው ላይ احد የሚል ድምጽ መጨመር ማለት ነው الصمد መጨረሻው ላይ የሚል ድምጽ ማስገባት እነዚህ ስህተቶች ናቸው قل هو الله احد الله الصمد እንደዚህ ድ ነው እንጂ احد الله الصمد እንደዚህ ካልነው መጨረሻው ላይ ይገባበታል ማለት ነው ይሄ ስህተት ነው ማለት ነው ثالثا ሶስተኛው መጡ صوتها وتطويله عن حده ከገደቡ ማስረዘም እና መለጠጥ ድምጹን መለጠጥ ማለት ነው ለምሳሌ አሐድ እንደዚህ ድ ብሎ መቆየት الصمد እንደዚህ አይነት አቀራር ማለት ነው ሌላው በትሩ አራተኛው በትሩ صوت الحرف المقلقل عما بعده የቀልቀላ የሚደረገውን ፊደል ድምጹን ከሱ ቀጥሎ ካለው ፊደል መነጠል ወይም መቁረጥ ለምሳሌ يقضي እንደዚህ يقضي ነው አንድ ላይ ነው يقضي يبصرون يدخلون እንደዚህ ሆኖ ይያለ አንዳንዱ يبصرون يدخلون ቀልቀላውን የበለጠ ለማጉላት ድምጹን የመቁረጥ ነገር አለ ይሄም ስህተት ነው ማለት ነው طيب ሌላው እንግዲህ እዚህ ላይ የቀልቀላ ያልቃል የሶስተኛው የተቃራኒ የሌላቸው የፊደላት ባህሪያቶች ሶስተኛው አሊን የሚባለው ነው ሊን ማለት ምን ማለት ነው ባለፈው ትምህርታችንም ላይ የተወሰነ ነካ አርገናል ሊን ማለት ዋው ወይም ያ ሱኩን ሆነው ከነሱ ቀድሞ ያለው ፈትሃ ከሆነ እነሱ ሱኩን ሆነው ማለት ነው ዋው ወይም ያ ሱኩን ሆነው ቀድሟቸው የመጣው ፈትሃ ከሆነና ከነሱ ቀጥሎ ያለው ደግሞ በሱኩን የሚቆምበት ከሆነ እንደ አያ የምናቆምበት ከሆነ ያ ሊን ይባላል ሊን ማላላት ማለዘብ ማለት ነው ትርጓሜው ቀጥታ ትርጓሜው ማለት ነው هي صفة أطلقت على الواو والياء لواونا لياء يتسطى ባህሪ ነው الساكنتين سكون يሆኑ ማለት ነው المفتوح ما قبلهما ከቀድሟቸው ያለው ፈትሃ የሆነ بسبب سهولة جريهما في المخرج አወጣጣቸው ቀላል ስለሚሆን መውጫ ቦታቸው ላይ ወይም ድምጻቸው ሲሄድ ወይም ሲወጡ በቀላሉ ስለሚወጡ ሊን የተባሉትም ለዛ ነው ማለት ነው ለምሳሌ خوف قوم البيت قريش ይሄን ይመስላል ማለት ነው እና እነዚህ እንግዲህ ሊን ይባላሉ የዚህ ተቃራኒ የላቸውም ማለት ነው የአራተኛው ተቃራኒ የሌለው ባህሪ الانحراف انحراف ማለት ማዘንበል ማለት ነው እንዴት ነው ከተባለ هو ميل صوت الحرف የድምጹን የፊደሉን ድምጽ ማዘንበል ማለት ነው የተወሰነ ጠመም ማድረግ لعدم كمال جريانه
ሙሉ በሙሉ ፍሰቱ የማይሟላ ስለሚሆን ማለት ነው በመሆኑ ሰበብ ለምን بسبب اعتراض اللسان ከምላስ ጋር ስለሚያነቅፈው ምላስን ስለሚያግደው طريقه ቦታውን ማለት ነው በዛ ሰበብ የተወሰነ ዘንበል ማድረግ ማለት ነው وحرفاه ፊደሎቹም اللام والراء ላምና ራ ናቸው ማለት ነው ላም ስንል ምላሳችን የተወሰነ ዘንበል ይላል ማለት ነው ላም አጠፍ ይላል ማለት ነው ራ በመንልበት ጊዜ የተወሰነ እሱም እንደዚሁ ድምጹ ከሁለቱ የምላሳችን ጠርዞች ዞሮ ይመጣል ማለት ነው ላም ስንል አሁን منظر امامي لشكل اللسان اثناء النطق باللام لامن በመናወጣበት ጊዜ ወይም በመናገርበት ጊዜ እንዴት እንደሚሆን ምላሳችን ከፊት ለፊት እንዴት እንደሚሆን ከታች ያለውም ያሳየናል ማለት ነው ላም ስንል የተወሰነ ምላሳችን ጠመም ይላል ወደ ግራ ዘወር ይላል ማለት ነው ወይም ወደ አንድ አቅጣጫ ዘወር ይላል ማለት ነው ሌላው يكون انحراف صوت اللام الى جانبي طرف اللسان ድምጹ የሚሆነው ወደ ምላሳችን ጫፍ ጠርዞች ላይ ወደነዛ ነው ወደ ሁለቱም አቅጣጫ ድምጹ ወደዛ ይዞራል ማለት ነው لاعتراض الطرف طريق اللام የጫፉ የላሙን መንገድ የምላሳችን ጫፍ ስለሚዘጋው ወይም ስለሚያስቆመው በጎንና በጎን ይወጣል ላም ስንል ምላሳችን አጠፊልና የተወሰነ በጎንና በጎን ነው የሚወጣው ያንን ነው እንግዲህ ኢንሂራፍ የተባለው ማለት ነው ራ በተመሳሳይ የተወሰነ ከላም ይለያል اما الراء فبالعكس راء بتقارانيو ينحرف الصوت بها من جانبي طرف اللسان الى وسطه ከጎኖቹ ወደ መካከል ይመጣል ማለት ነው ራ ስንል ደግሞ ምላሳችን አጠፍልና ወደ መሃል ያመጣዋል ከጫፉ ጠርዝና ጠርዝ ወደ ምላሳችን የመሃሉ ክፍል ያመጣውና ከዛ ፊት ለፊት እንዲወጣ ያደርገዋል ማለት ነው ልክ ቀስቱ ላይ እንደምናየው ከሁሉም አቅጣጫ መጥተው በአንድ አቅጣጫ መጨረሻ ላይ ወደ ጫፍ በኩል ይወጣሉ ማለት ነው ራ በመናወጣበት ጊዜ ያው የፊት ለፊት እንዴት እንደሚሆን የሚያሳይ ስዕል ተቀምጧል ማለት ነው منظر امامي لشكل اللسان اثناء النطق بالراء راءን በመናወጣበት ጊዜ ከፊት ለፊት እንዴት እንደሚሆን የሚያሳይ ነው ማለት ነው ስዕሉ ቀስቶ ያለበት ድምጹ ሾልኮ የሚወጣበት ሲሆን ከጎንና ከጎን ተሰብስቦ የሚወጣ ይሆናል ማለት ነው ወደፊት መጥቶ ማለት ነው مقارنة بين انحراف اللام والراء የላምና የራ የሁለቱ መንገዳቸው እንዴት እንደሚዞር ለማሳየትና ለማነጻጸር ነው ላም ላይ ሲሆን እንደተነጋገርነው ድምጹ የሚወጣው በምላስ ጫፍ ጠርዞቹ በሁለቱ ጠርዞች ነው የምላስ ጫፍ ላይ ባለው በሁለቱ ጠርዞች በጎንና በጎን ነው የራ ደግሞ ከጎንና ከጎን ድምጹ ተሰብስቦ መጥቶ በምላስ ጫፋችን በኩል ይወጣል ማለት ነው ወደ ጠርዝ አይሄድም በጫፉ በኩል ይወጣል ማለት ነው طيب አምስተኛ ተቃራኒ የሌላቸው ባህሪያቶች ውስጥ التكرير ነው ተክሪር የሚባለው هو ارتعاد طرف اللسان የምላሳችን ጫፍ መንዘር ማለት ነው ወይ መንቀጥቀጥ ማለት ነው بالراء برا ارتعادا خفيفا ቀለል ያለ መንቀጥቀጥ ወይም ንዝረት ማለት ነው نتيجة ضيق مخرجها የመውጫው ቦታ ስለሚጠብ በዛ ምክንያት ማለት ነው በዛ ምክንያት ጠርዙ
ሽስሙ የምላሳችን የተወሰነ መርገብገብ ወይም መንቀጥቀጥ የምንለው ማለት ነው ወይም ንዝረት የምንለው ወልيحذر القارئ አንድ ቁርአን የሚያነብሰው መጠንቀቅ አለበት ሚነል ሙባለገቲ ፊ ተክሪሪ በተክራር የሚባለው ላይ ከልክ ማለፍ የለበትም ወይም ደግሞ ምላሱን ማንቀጥቀጡ ላይ ከልክ ማለፍ የለበትም ማለት ነው አልሙአዲ ኢላ ظهور اكثر من راء ከአንድ ራ ውጪ ወደ ማውጣት የሚወስድ ወደዛ የሚወስድ መንገድ ምላሱን ማንቀጥቀጥ የለበትም ማለት የለበትም ማለት ነው ራ ነው ማለት ያለበት ራ ካለው ብዙ ራዎች ይወጣሉ ማለት ነው የሚለውን መደጋገም የለበትም ማለት ነው طيب ሌላው የስድስተኛው التفشي ነው ተፈሺ ማለት ምን ማለት ነው هو እሱ انتشار صوت الشين من مخرجه የሺን ድምጹ ከመውጫው ቦታ መበተን ማለት ነው حتى يصطدم بالصفحة الداخلية للأسنان العليا والسفلى የላይኛውንም የታችኛውንም የጥርሳችንን የውስጠኛውን ክፍሉን ግድግዳውን እስከሚነካ ድረስ ማለት ነው ከሱ ጋር እስከሚጋጭ ድረስ ሺን ስንል ድምጹ ሙሉ በሙሉ እዛው ሄዶ ይጋጫል ማለት ነው እና ሺን በመንልበት ጊዜ ድምጻችን ተበታትኖ ተፈሺ ማለት እንግዲህ መበተን ማለት ነው ድምጹ ተበትኖ ከቦታው ላይ እንደወጣ ወደ ጥርሶቻችን የውስጣችን የላይኛውም የታችኛውም ጥርሳችን ጋር የውስጠኛው ክፍል ጋር ግጭት ይፈጥራል ማለት ነው በዛ መልኩ ሺን የሚባለው ፊደል ይወጣል ማለት ነው ሰባተኛው ተቃራኒ የሌለው የፊደላት ባህሪ አልኢስቲጣላ ነው ኢስቲጣላ ማለት ማስረዘም ወይም ደግሞ የተወሰነ መሳብ ማለት ነው هي اندفاع اللسان ምላሳችን عند نطق الضاد ضادን በመናወጣበት ጊዜ መስፈንጠሩ ነው ወይም መነሳት ነው ወደ ላይ من مؤخرة الفم ከአፋችን ከኋለኛው ክፍል إلى مقدمته ወደ ፊተኛው ክፍል ተስፈንጥሮ መምጣት ማለት ነው ضاد በመንልበት ጊዜ حتى يلامس رأس اللسان ያ ድምጹ ታዳ ምንድነው የምላሳችንን ራሱን ጫፉን እስከሚነካ ድረስ ማለት ነው حتى يلامس رأس اللسان የምላሳችን ራሱ ወይም ራስ የምንለው ክፍል ልክ ከጠረፉ ትንሽ መለስ ብሎ ያለው ማለት ነው ከጫፉ መለስ ብሎ ያለው እሱ እስከሚነካ ድረስ ማለት ነው usul الثنيتين العليين የሁለቱን የፊት ጥርሶቻችንን ስሩን እስከሚነካ ድረስ የምላሳችን ራስ ማለት ነው ጫፉ አይደለም ራስ የምንለው ክፍልና ጠረፍ የምንለው የተወሰነ ልዩነት አለው وذلك تحت تأثير الهواء አየሩ ጫና ስለሚፈጥርበት ነው ተጽዕኖ ስለሚፈጥርበት ነው الضاغط የሚጫነው የሆነ خلف اللسان ከምላሳችን ጀርባ ማለት ነው ከምላሳችን ኋላ ያለው አየር ተጽዕኖ ስለሚፈጥርበት ማለት ነው ضاد በምንልበት ጊዜ የምላሳችን ራሱ የላይኛውን የፊት ጥርሳችንን ስር ይነካል ከኋላ ያለው የምላሳችን ክፍል ደግሞ ወደ ላይ ከፍ ይላል መካከል ያለው የምላሳችን ክፍል የተወሰነ ለመጥ ይልና በዚህ መልኩ ضاد ይወጣል ይሄ አልኢስቲጣላ ይባላል ማለት ነው የሚነካውን ቦታ ጫና ሳይፈጥር የሚነካውን ቦታ ያው እና ጫና ፈጥሮ
የሚነካውን ቦታዎች በከለር አድርጎ የጥርሳችን የስረኛውን ክፍል በከለር ተቀምጧል ስዕሉ ላይ እሱን ማየት ይቻላል ማለት ነው። طيب الصفات التي لا ضد لها አሁንም ተቃራኒ የሌላቸው ባህሪያቶች እነዚህ እንግዲህ የስምንተኛውን ነው የምናየው الغنة من حيث كونها صفة غنة عند ባህሪ ካየነው እዛንኛው من حيث كونها حرفا ብለን ከኋላ አይተናል እዚህ ደግሞ عند ባህሪ ካየነው እሷ غنة هي صفة للنون والميم تحركتا أو سكنتا የሚምና የኑን ባህሪ ነው ማለት ነው ሱኩንም ቢሆኑ ሐረካም ቢኖራቸው ظاهرتين أو مدغمتين أو مخفاتين إظهارا ቢሆኑ ወይም ኢድጋምን ቢደረጉ ወይም ደግሞ ኢኽፋእን ቢደረጉ በማንኛውም ሁኔታ ማለት ነው إلا أن طولها يختلف ነገር ግን የጉናው እርዝማኔ ይለያያል بحسب وضعهما እንደ ሁኔታቸው ይለያያል كما سيأتي في بحث أزمنة الغنن بحث أزمنة الغنن በሚለው ርዕስ ዙሪያ ላይ በዛ ስናወራ ወደፊት እንደሚመጣው ማለት ነው የጉና ጊዜ ምን ያክል ነው በሚለው በዛ ዙሪያ የተጻፈው አለ ማለት ነው ኪታቡ ላይ ምንም ቢሆን ግን ኑንና ሚም ጉና አይለያቸውም ማለት ነው ኑን ጉና ሲሆን እንዴት እንደሚወጣ ከዚህ በፊት ባለፈው ትምህርቶቻችን ላይ አይተናቸዋል ማለት ነው እና ይሄን ይመስላል እንግዲህ እንደ ማጠቃለያ በሰንጠረዥ የአረበኛ ፊደላቶች ባህሪያቶች በሁሩፍ አልሂጃ የተቀመጡበት አለ ማለት ነው እዚህ ላይ ሰንጠረዡ ላይ እንደምናየው ማለት ነው ሐምዛ አራት ባህሪያቶች አሏት ባ አምስት አለው ታ አራት አለው ሳ አራት አለው እነዚህ እንግዲህ እያንዳንዱን ኢንሻአላህ እንቆጥራቸዋለን ፊደሉ ሐምዛ ለምሳሌ አንደኛ መጅሁራ ናት ሸዲዳ ናት ሙስተፊላ ናት ሙንፈቲሃ ነች እንዲሁ ባእም በተመሳሳይ እነዚህ ባህሪዎች አሏት አምስተኛ ባህሪ ግን ሙቀልቀላ ነች ማለት ነው ወይም ቀልቀላ ትደረጋለች ወደታ ስንመጣ መህሙሳ ናት ያንኛው መጅሁራ ብለናል ሸዲዳ ሙስተፊላ ሙንፈቲሃ አራት ባህሪ እንዲሁም ሳ መህሙሳ ነች ከዛ ሪኽዋ ነች ሸዲዳ አይደለችም ማለት ነው ሙስተፊላ ነች ሙንፈቲሃ እንዲሁም ጂም አፍወን ሳ እንደዚሁ የሳን ያየነው የታ መህሙሳ ብለናል ሸዲዳ ሙስተፊላ ሙንፈቲሃ ሳ መህሙሳ ሪኽዋ ሙስተፊላ ሙንፈቲሃ እንዲሁም ጂም መጅሁራ ነች من حروف الجهر ነች ማለት ነው ሸዲዳ ነች ሙስተፊላ ነች ሙንፈቲሃ ነች ከዛ ቀልቀላ አላት ማለት ነው ሐ መህሙሳ ሪኽዋ ሙስተፊላ ሙንፈቲሃ ኻ አሁን ያየነው ማለት ነው ኻ መህሙሳ ሪኽዋ ሙስተዕሊያ ሙንፈቲሃ ዳል مجهورة شديدة مستفلة منفتحة كذا أمستنيا قلقلة اللات مالتنا عندهم ذال مجهولة عفوا مجهورة رخوة مستفلة منفتحة را مجهورة بينية نج كرخوانا شدة مكاكل معنا مستفلة منفتحة كذا منحرفة نج مكررة هم نج ስድስት ባህሪ አላት ማለት ነው ዛ ወይም ዛ የምንለው ፊደል መጅሁራ ነች ሪኽዋ ሙስተፊላ ሙንፈቲሃ እንደገና ፊሃ ሶፊር ማለት ነው ሶፊር አላቸው ብለን ካስቀመጥናቸው ከሶስቱ ፊደላቶች ውስጥ አንዷ ነች ማለት ነው ዛይ ሲን በተመሳሳይ
ከዛይ በተቃራኒ መህሙሳ ነች ሪኽዋ ነች ሪኽዋ ያመሳስላታል ሙስተፊላ ነች ሙንፈቲሃ አሁንም ሶፊር አላት ማለት ነው ሲን ሺን መህሙሳ ሪኽዋ ሙስተፊላ ሙንፈቲሃ እንዲሁም ሙተፈሽያ አሁን መጨረሻ አካባቢ ላይ የቀራነው حرف التفشي ያልነው ማለት ነው طيب صاد مهموسة رخوة مستعلية صاد توفرالج مطبقة فيها صفير ضاد مجهورة رخوة مستعلية مطبقة مستطيلة أو مستطيلة مجرش علي أكابي يجنو ባህሪ ማለት ነው እንዲሁም ጣ መጅሁራ ነች ሸዲዳ ሙስተዕሊያ ሙጠበቃ ሙቀልቀላ ጣ አምስት ባህሪ አላት ማለት ነው ዛ መጅሁራ ሪኽዋ ሙስተዕሊያ ሙጠበቃ አራት ባህሪ አላት ማለት ነው አልዓይን መጅሁራ በይንያ ነች በይንያ ማለት ሪኽዋና በሽዳ መካከል ማለት ነው ሙስተፊላ ሙንፈቲሃ ነች ገይን መጅሁራ ሪኽዋ ሙስተዕሊያ ሙንፈቲሃ ፋ መህሙሳ ሪኽዋ ሙስተፊላ ሙንፈቲሃ ነች ቃፍ መጅሁራ ሸዲዳ ሙስተዕሊያ ሙንፈቲሃ ሙቀልቀላ አምስት ባህሪ አላት ማለት ነው الكاف مهموسة شديدة مستفلة منفتحة لام مجهورة بينية مستفلة منفتحة منحرفة لدمو أمست بحري اللو مالتنا الميم مجهورة بينية مستفلة منفتحة فيها غنة على شوبرنا الميم النون نون እንደዚሁ ተመሳሳይ ናት ከሚም ጋር ማለት ነው ባህሪዋ ها مهموسة رخوة مستفلة منفتحة واو مجهورة رخوة مستفلة منفتحة كذا لينية نج أمستنيا بحري مالتنا الألف مجهورة رخوة مستفلة منفتحة الياء مجهورة رخوة مستفلة منفتحة لينية እነዚህ እንግዲህ የፊደላቶቹ ባህሪያቶች እንደ አጠቃላይ ተጠቃለው የተቀመጡበት ሰንጠረዥ ነው ቀጣይ ርዕሳችን የሚሆነው አብረዙል አኽጣእ عند نطق حروف الهجاء የአረበኛ ፊደላትን በመናነብበት ጊዜ የጎሉ ስህተቶችን የምናይበት ነው ጉልህ ሆነው የሚታዩ ስህተቶችን ኢንሻአላህ በቀጣይ የምናይ ይሆናል ለዛሬ እዚህ ድረስ ይበቃናል هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه